በሚመችሽ አውሪ maqaan keenya akkati isa akka dhufte waaqayyo maalitti akkas gargaara inni himta leedhaan waaqayyo asirraa dubbate በአማርኛ በአማርኛ አውሪ እህቴ እግዚአብሔር እንኳን ረዳሽ እንኳን ለምስጋና ቆመሽ ከየት እንደመጣሽ እግዚአብሔር በምን እንዳገዘሽ እንደረዳሽ ለዚህ ህዝብ አመስግኝ እግዚአብሔርን ያመስግኑልኛል እግዚአብሔር እዚህ ታምሜ መጀመሪያ ጊዜ እዚህ መጣው የቡዳ መንፈስ ነበረብኝ የድግምት መንፈስ ነበረብኝ አይምሮዬን ያመኝ ነበር እኔ ምጥለኝ ነበር ምግብ አልበላም ነበር እግዚአብሔር እዚህ መጥቶ ጸልዮልኝ እዚህ ሰዓት መጪ ለስንት አመት ነበር ይሄ ነገር የሚያስቸግርሽ ብዙ አመት ነው እኔ ሄሞኑን መታመሙን አላቀም ነርቭ በመሆኑን አላቀም አኪም ቤትም አልሄድኩኝም ዝም ብሎ እግሬን ላይ እጄ ላይ በቃ እንደ ነፍስ ያለ ነገር ነው እኔ ላይ ሜዳ ሁሌ ከዛ ስሉ ሰው ደግሞ አንዴ ወፍርነት ይሉኛል አንዴ ደግሞ አዲስ ልብስ ምናምን ትለብሻለሽ ይሉኛል እኔ ምንም አላማንኩም አኪም ቤት ለምንድን ነው ማትሄጂ ሲሉኝ እኔ አኪም ቤት አልሄድም አልኩት ከዛ እልም አየው ጌታ ደግሞ እዚህ እየተናገረ ነበር ወንዝ ትልቅ ወንዝ ላይ ውሃ ውስጥ ነው ገባለው በእልሜ ውስጥ ማለት ነው ጌታ ደግሞ ልክ በሩ ላይ ሲደርስ ወንዝ ላይ ትልቅ ወንዝ ላይ ገብቶ ሰው የሚበላ ወንዝ ላይ ይወጣል እንዴ ታምር እኮ ነው ያለስ እዚህ በር ላይ ነበርኩ ጌታ ዛሬ የኔ ቀን ነው ድኜ ነው የምሄደው ዛሬ አንድ ነገር ከኔ ላይ ጥዬ ነው የምሄደው እምነት ነው በቃ ከዛ በኋላ ጌታ ደግሞ የታመመ ሰው ዛሬ ድኖ መሄድ አለ ከዛ በህልምሽ ትልቅ ውሃ ስትሻገሪ አየሽ እሺ ከዛ ሲመጣሽ ያን ህልም በምልክት አድርጎ እግዚአብሔር ሰው በትንቢት ቃል ጠራሽ እሺ ከዛ ጠራኝ ከዛ ዛሬ ድኖ መሄድ አለ ያልኩ ወንዙንም እንጨት ትንሽ እንጨት ነበረች ተሻገርኩ የሆነ ሴትዮ መጀመሪያ ጠየቅኳት ይሄ ወንዝ ያሻግርሻል እንዴ ይሻገራል እንዴ ምናምን ስላት ኧረ ይሄ እኮ የሚበላ ወንዝ ነው ትልቅ ወንዝ ነው እንዳትሻገር ያለች እኔ ደግሞ ይሻገራሉ አልኩ ታይ ይበልሻል አለች አይበላኝም ምን ያል ከዛ በእምነት ገባ ወንዙ እውነትም ትልቅ ወንዝ ነው ጉርጋን ነው ጨለማ ነው የምታየኝ በኢየሱስም ብያልኩ ልክ እዛ ጋር ስደርስ የመታው ስደርስ ብርሃን ይታየኛል ደግሞ አንዴ ጨለማ ይታየኛል በኢየሱስም ያልኩ ዳር ላይ ወጣው ከዛ ሲወጣ የሆነ እንጨት ነበረ ከዛ ያችን እንጨት ያዝኩና ሲወጣ ሜዳ ላይ ነው ሜዳ አገኘውና በቃቸው እኔ የልኩስ ይገርማል ሰው በዚህ ወንዝ ትልቅ ወንዝ የሚበላ ወንዝ ላይ የምትወጪ ሴት በጣም ትገርሚያለሽ ባይ አንቺ ደህና ዋይ ያልኩና ገባው ከዛ ሲገባ ደግሞ የእግዚአብሔር ቃል ስለ ወንዝ ያወራ ነበር እዛ ጋር ስለዚህ ቸርች ከዛ ዛሬ ድኜ ነው የምሄደው የኔ ቃል ነው አልኩት ከዛ ዛሬ ድኖ መሄድ አለ ሲሉኝ ከዛ ወጣው ሲወጣ ነርብ ማያዝሽን ታውቂያለሽ እንዴ እኔ አላቅም አልኩ እንዴት አለ እራስዎነቴ ላይ ብዙ አመት ነው እኔ አላቅም ይሄዳል ሰው ልብስም ትለብሻለሽ ይሉኛል አንዴም ትወፍራለሽ ይሉኛል እኔ አላቅም እኔና አላቅም አልኩ ከዛ መንገድ ላይ ምናምን ሲሄድ ይጥለኛል እግሬን ይጠላለፋል ከዛ በኢየሱስ እኔን አይጥለኝም ይላል አንድ ቀን ጣለኝ ለራሱ መንገድ ላይ እየሄድኩ ያለ ስጠኝ የማቀኝ ሰው ሁሉ ዝም ብለው ሄደው አብሮ ጓደኛ አብረን የበላነው ጎረቤቶች ሁሉ ዝም ብለው ሄደው ሲሄድ ልጄ ነበረኝ አንተ ለኔ ምንም አጣቀመኝም አንድ ቀን ሶርቅ ራሱ አታነሳኝም ልጄ ያልኩ ነበር ግን ማንንም አላነሳኝም ልጄ ነው ለኔ አነሳኝ ኢየሱስ ሃሌሉያ አዎ እግዚአብሔር ደግሞ አተረፈኝ በቃ ተርፌ በገባው እግዚአብሔር ይመስገን ከዛ በሁለተኛ ቀን መጣው እግዚአብሔር ሰው በትንቢት ቃል ሲጠራሽ አንቺ ያየሽውን ህልም በመልክት ነግረውሽ አንቺ ደግሞ ወደፊት ለፊት ወጣሽ ከዛ ምን አሉሽ ከዛ ነርብ መሆኑ ታውቂያለሽ እንዴ ስለኝ እኔ አላቅም አልኩ ከዛሬ ጀምሮ ይሄ ነርብ ይቆማል አለ ከዛሬ ጀምሮ ከሰውነትሽ ላይ የሚሄድ ይቆማል አለ ቆምልኝ ወዲያው እግዚአብሔርን አመስግኑልኝ ነርቭ እንዳለብሽ መጀመሪያ መንፈስ ነው የነገረሽ አኪም ቤት አለሽ አለኩ ከዛ አንቺ አታቂም ነበር እዚህ የተነገረሽ ምልክቱ ግን ነበረብሽ እኔ ምንም አላውቅም እዚህ ነው እግዚአብሔር ነገረ ከዛ በኋላ አቆመ ላ ማልጀት ቤቱ utuu waldaa kana hin dhufiini akka manatti natti himteetti gara waggaa 10 ol
Anna koran deema narra deema waan isaa hin beeku mul'atu garuu na bubbutaan nazara waan isaa hin beeku yeroo dheeraa kun maalidha yeroo nama gaafadhu tarii uffata tarii akkas jedhanii shakkii isaanii natti himu ani garuu itti rakkadheetti dhiphadheera garuu mana yaalaa hin dhaqnee abjuu kootiin bishaan guutuu tokkoniyyuu ce'uu sodaadhee dubartii tokko gaafadhaan ture nan danda'a ce'uun hin dandeessu yaaliin naan jette ani garuu ulee xiqqoo tokko qabadhee otuman sodaadhu iftis dukkannis otumanatti mul'atu garuu bajjiittan bahee lafa gogaatti nan bahee abjuu kootiin an kana arge waldaa kana sagalee dhaga'ee as goree yeroonni waaqeffachuu dhufu abjuu ani abjadhe sana milikkita godhee namni waaqayyoo as na waamee naaf kadhatee ati garuu dhukkubni narvee akkasirra jiru beekta turte naan hin beeku jetteen. Milikkita sana hin beektu waliisaa jechuudha mana yaalaan dhaqne waan ta'eef milikkitichi immoo dhukkuba narvii ture har'aan booddee garuu ofirratti hin argitu jedhaan afurri waaqayyoo karaa nama waaqayyoo jechuudha dhugumayyuu akkuma ergaan kun isheetti himame deebitee galtee hin argine turteen wanta ishee rakkisaa ture sana hin argine turte hin argine waaqayyoo na gargaare naa galateeffadhaa jette. ከዛ በኋላ ደግሞ ሽንትም አሁንም ምን ያሸናኝ ነበረ። በቃ እግዚአብሔር ወይኔን ያድነኛል ብዬ ወጣው። ስወጣ አንድ ወር ምናምን ሆኖኛል። ወር ምናምን ሆነ። ከዛ በኋላ መጣ የምታመም ሰው አለኝ። እግዚአብሔር ይመስገን ወዲያው ተጸለየልኝ። እሱም ቆመልኝ። በቃ ዳንኩ። በሶስት ቀን ወዲያው ማለት ነው ቆመልኝ። ጫና መሰመስነ ረኪሳ ቱሬ ji'a tokko wayiif na rakkisa ture namni dhukkubdanii as bahaa siniin kadhadhannaan asin bahee naa kadhatame achumaan narraa dhaabbatee jette galanni waaqayyoof hin maluure. ሁለተኛ ደግሞ የ10 ዓመት ነው ማመልከቻ። እሺ የ10 ዓመት ማመልከቻ የቤት አስከብሽ ወደዚህ እሺ የወረቀት ምንድን ነው? የ10 ዓመት ነው የቤት ነው። እሺ ማለት አዎ እዚህ ሀገር እኔ ብዙ ዓመት ነው የቆየሁት። ብዙ ዓመት ከቆየው በኋላ ካስገባው ቆይቼ ብዙ ዓመት ከቆየው ይሄን ማመልከቻ አስገባው 10 ዓመት ማለት ነው። 10 ዓመት አስገብቼ በቃ ክራይ ቤት ብዙ ዓመት ከ25 ዓመት ከ30 ዓመት በላይ ነው ብዙ ቤት ሰው ቤት ተከራይቼ የምኖረው። ከዛ በኋላ በቃ ሲሄድ ሰው ቤት የለም ይሉኛል። እኔ ቀበሌ ሲሄድ ወደ 4 ሰው ወደ 5 ሰው ይሆናል የሚለወጡ። ዛሬ ሲሄድም ሌላ ሰው ነው፣ ነገም ሲሄድ ሌላ ሰው ነው፣ ተነገ ወዲያም ሲሄድ ሌላ ሰው ነው። እግዚአብሔር ወይ እኔ የኔን ነገር የ10 ዓመቱን እግዚአብሔር ወይ አንቀሳቀስልኝ። እኔ አቅም የለኝም ሲሄድ እነሱ ቤት የለም ይላሉ። እኔ ደግሞ አቅም የለኝም ለመስራትም አቅም የለኝም። እግዚአብሔር ወይ የኔን ነገር አንተ ይለፍልኝ ብዬ በቃ እዚህ አመጣው። ይሄንን የምንድን ነው አሉ። ከዛ ይሄ የቀበሌ ነው፣ እኔ ቤት ለማግኘት ፈልጋለሁ፣ ይሄ የ10 ዓመት ፋይል ነው ስል እግዚአብሔር ሰው ቅባት ቀብቶኝ ሰጡኝ። ቀበሌ ሄድኩት። ሲሄድም እዛ የለም ቤት ይሉኛል። አንቺ ሃይማኖትሽ ምንድን ነው ይሉኛል። እኔ ሃይማኖቴ ክርስቲያን ነው፣ ምን የተለየ ነገር አለ እንደሱ በቃ በሃይማኖትሽ ለምን እንጂ ቤት የለም ይሉኛል። እሺ ብዬ ወደ 2 ወር 3 ወር ሆናል። ተስፋ አልቆርጥም፣ አሁንም ሄዳለሁ። በቃ እነሱ ስልችት ያደርጉኛል፣ ሁሌም ሄዳለሁ። ሲሄድ ከዛ ባለሳቸው ደግሞ ቅባት ቀቡና ሂጂ ታገኛለሽ ቤት አለ። እሺ ብዬ እነሱ የለም ይላሉ። አምኜ በእምነቴ ሄድኩኝ። ቤት አገኘሁ። እግዚአብሔር ይመስገን። akka jette angara waggaa 25 amma 30 kan ta'u mana kiraayee keessatti rakkadha. Maamilkachaa kana iyyata kana gandatti qabaleetti barreeffadhee mana naa kennaayi. Ani humnan qabu kiraayee kaffalladhee jiraachuuf humnan qabu waan hin ta'eef mana naa kennaa dheeroon gaafadhuuni na deddeebisu mana naaf hin laatanii waggaa 10dha. Iyyanni kun waggaa 10 ani deebii gahaa hin arganne. Angaruu guyyaa tokko amantiidhaan kana fidee dhufee namni waaqayyoo qibaatii zayitii itti dibanii naa kadhatanii achumaan mana argadhe jedhamee waaqayyoon kadhate. Haleluuyaa waaqayyoof galanna ta'u. Gaaffii ያገኘሁበት ፋይሌ ዋና የተሰጠኝ ፋይሌ ነው።
waaqayyoof galanna ta'u. Haleluuyaa. Gaaffiin waaqayyoo duratti gaaffii guddaa ta'e kun furmaatan qabu jedhamu tokkoyyuu hin jiru. Waaqayyoof hin danda'ama. Haleluuyaa. Gaaffiin isheetti guddaa isa tokkoof salphaa ta'uu danda'a. Waaqayyo garuu isa obboleettii keenya rakkise hunduma isaa tooraan deebiitti kenneera. Waaqa isa deebii namaaf kennuuf galanni guddaan haa ta'u. Waaqayyoon galateeffadha. Haleluuyaa. እግዚአብሔር ይባርክሽ። በሰላም ግቢ።